ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀው ምን አሉ? ሰገዱለት። መስገድ ያስፈልጋል፣ መውደቅ ያስፈልጋል። ከዚያስ ሳጥናቸውንም ከፍተው እጅ መንሻ አቀረቡለት። ምኖቻቸውን ከፈቱ? ሳጥን ከመክፈት በፊት ልብ መክፈት ያስፈልጋል። መስገድ ልብ መክፈት አይደለ? መግባት ልብ መክፈት አይደለ? ሳጥንን ከመክፈት በፊት ሙዳየ ምጽዋት ኪስን ከመክፈት በፊት ራስን መክፈት ያስፈልጋል። ጃንጥላ ገዝቶ ለካህኑ ከማስረከብ በፊት ለእግዚአብሔር ማንነትን ማስረከብ ያስፈልጋል። እግዚአብሔር የቀበሌ ሊቀመንበር እንደሚታለል በጃንጥላ በምናምን በሆነ ነገር አይታለልም እኮ እግዚአብሔር በእንደዚህ አይነት ነገር። ስለዚህ ልባቸው ተሰብሯል፣ ወድቀዋል። ልባቸው ስለተከፈተ ወደቁ፣ ሰገዱለት። ከዚያስ የእጅ መንሻውን ሳጥናቸውን ከፈቱ። መጀመሪያ ከሳጥናቸው በፊት የነሱ ማንነት ነው የተከፈተው። አንደኛ መፈለጋቸው መሻታቸው መጀመሪያ ልባቸው ተከፍቷል። ከዚያስ በር ላይ አልቆሙም፣ ገብተዋል። ከገቡ በኋላስ እናቱንና ሕፃኑን አዩ። ከዚያስ ሰገዱ። ከሰገዱ በኋላስ ልባቸውን ካስረከቡ በኋላ ሳጥናቸውን መክፈት አስፈለገ። ወገኖቼ ወደዚህ ቦታ ስንመጣ ልባችን መከፈት አለበት። ልብ ቆልፎ ከመጣን የሆነ ነገር ውስጣችን ገብቶ አይሄድም። ተዘግቶን መጣን፣ ተዘግተን ነው የምንሄደው። ስንመጣ ከፍተን እንግባ፣ አንቁም። ወደ ውስጥ እንግባ ስላችሁ ወደ ውስጥ ወደ ማዕዱ እንግባ። ስለዚህ ውስጣችን ተከፍቶ ከመጣ ግን ውስጣችን ላይ የሆነ ነገር ይገባል። ቆልፈነው ከመጣን አይገባም። የተዘጋ አእምሮ ምንም ነገር አይቀበልም። አእምሮአችንን ከፍተን ነው መንጣት ያለብን። ውስጣችንን አጽድተን ነው መንጣት ያለብን። ስለዚህ ወደ ቤቱም ገቡ። ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት። ከዚያስ ማንነታቸውን ካስረከቡ በኋላ ሳጥኖቻቸውን ከፈቱ። የእጅ መንሻም ወርቅ፣ ዕጣን፣ ከርቤ አቀረቡለት። ተመልከቱ። ይሄው እናቱ አለች፣ ሕፃኑ አለ። ግን ስዕለትን ለድንግል ማርያምን ብንሳል፣ ለአንዱ ቅዱስም ብንሳል፣ ለአንዲት ቅድስት እናትን ብንሳል ስዕለቱን የሚሰማው ማን ነው? አቤት። ስለዚህ ስዕለቱን የሚሰማው እግዚአብሔር ነው። በእነሱ ላይ አድሮ እግዚአብሔር ለእኛ ቋጠሮቻችን ሁሉ ይፈታል። ስለዚህ ቋጠሮቻቸውን ከፈቱ በኋላ እነዚህ ሰዎች ሳጥናቸውን ከፈቱ። እኛ ሳንማረክ ጃንጥላ መስጠት፣ እኛ ሳንገዛ ሳንፈታ የሆነ ነገር ጧፍ ማብራት፣ ውስጣችን ጨልሞ ጧፍ ማብራት ምን ይሰራል? ምን ይሰራል? ምንም አይሰራም። ውስጣችን ጨልሟል እኮ በብዙ ነገር ጨልሟል። አይናችን ዝጓል። ስለዚህ የዛገ ማንነት ይዘን የጨለመ ማንነት ይዘን ቤቱማ መብራት አለው፣ አትጨነቁ። መጀመሪያ ራሳችን ይብራ፣ ውስጣችን ይብራ። ውስጣችን ብሩህ መሆን አለበት። አይናችን ይብራ። የዛገው ማንነት ሲጠራ ወንድምን የተሰባበረ መስታወት የራስን ፊት ሰብርብር አድርጎ ነው የሚያሳየው። በኃጢአት የዛገ በክፋት ባሉባልታ በዚህ በመቀኝነት በዘረኝነት በመከፋፈል የዛገ አይን ወንድሙን ሰባብሮ ነው የሚያየው። እንዲህ አይደል የተሰባበረ እያየ ስብርብር ያለው ሁሉ ነገር ማጥራት ያስፈልጋል። የጨለመው ማንነታችን አብርተን ነው ሻማ መለኮስ። አለበለዚያ ሻማ አቀጣጣይ ብቻ ሆነን ነው የምንቀረው። ተመላላሽ ብቻ ሆነን ነው የምንቀረው። ለምንድን ነው አሁን እንደው እንቀድሳለን? ምን የማትቆርቡት? ለምን ነው ስጋውን ማትበሉት? ዝም በግልጽ እንንገራችሁ እስቲ። ምንድን ነው አሁን ወደ ኋላ የሚጎትታችሁ? ምንድን ነው? ይኸው እያያችሁት ዓለም እየተተረማመሰ ይኸውት እስኪ በእሳት እየተቃጠለ እየጋየ ነው ዓለም። ሰለጠኛው ይኸው ፊልም የሚሰሩበት ዓለምን እናጫወታለን እየነደደ ነው። በዚህ ዓለም ላይ የፊልም ስራ የት ነው ቢባል ሎስ አንጀለስ ነው አይደል? ይኸው እየነደደ ነው። አጫወተ ይኸው ይነዳል መልሶ። እንደዚህ ነው የሚነደው ማለት ነው። እንዲህ ምን ነው የሚስባችሁ?
አቅም አለው ሉዓላዊነቷ ከፍ ያለች ሀገርና ተብላ እርዳታ እንኳን እየጠየቀች እስካሁን እሳት ማጥፋት ትናንት እየተደዋወለ ነበር። እዚያ የሚያገለግሉ ሰዎች በጣም ተጨንቆ ነው ያሉት። በጣም ተጨንቆ ነው ይሄድን ላይ ውሃ ሲደፉበት የበለጠ እንትን ይላሉ። እንደገና ደግሞ ወደ ላይ እንትን ጋዝ የተደፋ ይመስል ይህ እኮ የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ እንዲህ እኮ ነው። ውሃው ቤንዚን ይሆናል እግዚአብሔር ሲቆጣ። ስለዚህ ምኑ ነው አሁን ምኑ ሊቀርባችሁ ነው? ወይስ ምን አይነት ቀጠሮ አላችሁ? እግዚአብሔርን የሚቀርብ ቀጠሮ አይኖራችሁም። በዚህ ዘመን አይደለም እግዚአብሔርን ለመቅደም ጎረቤትን ለመቅደም እሱን አለፍ ይሄዳለሁ ብሎ የሚያቀር ሰው አይሄድም። አንድ ፌርማታም አይደርስ። የትም ይሁን የት እግዚአብሔርን ባስቀደምንበት ነገሩ ነው ሁሉ ነው ሩጫ የምንሮጠው። እግዚአብሔርን ይዘን ካልሮጥን እብድ ነው። እብድ ሯጭ እንባላለን። ብቻውን የሚሮጥ ሰው እብድ ነው። አሸንፏን ይባላል እንዴ? ከሰው ጋር ሲሰለፍ ነው አይደል አሸንፏን የሚባለው የሚሸለፈው። ብቻውን ቢሮጥማ እብድ ነው የሚባለው። ብቻውን የሚሮጥ ሰው ነው አሁን ብቻውን ነገሩን መያዝ ይፈልጋል። ብቻውን የሆነ ነገር ማድረግ ይፈልጋል። እኔ እንዲባል ይፈልጋል። የሆነ ነገር ቦታ ላይ ራሱን ከፍ ያደርጋል። የሆነ ቦታ ላይ እግዚአብሔርን እየረሳ እሱ እልል እያስባለ እያስጨበጨበ እንዲኖር የሚፈልግ ሰው እንዳለ ታውቃላችሁ። ይህ ሰውዬ በሰው ዘንድ ይጨበጨብለታል፣ በእግዚአብሔር ዘንድ ስፍራ የለውም። እንዲህ አይነት ሰው በስውር ስጥ እግዚአብሔር በግልጥ ይሰጣል ነው ተብሎ የተጻፈው። እንዲህ ማድረግ እኮ ራሱ መጽሐፍ ቅዱስን መቃወም እኮ ነው። መጽሐፍ ቅዱስ ሐሳብ መቃወም እኮ ነው ወገኖቼ። ስለዚህ ከክርስቶስ ጋር ግቡ፣ በር ላይ አትቁሙ፣ ብሉ ስጋውን ደሙን ጠጡት። ግዙ ተባላችሁ። ነፃ እኮ ነው ክርስቶስ ቀራንዮ ላይ ያፈሰሰው የቆረሰው። ይህን መብላት ይህን መጠጣት ከእሱ ጋር መጣበቅ ከእሱ ጋር መኖር ምንም ይህን ሰላም ዋላው የምትሉ ከሆነ ምንም የሚሞላ ነገር የለም። ንገራችሁ እውነቱን ይህን ሰላም ዋላ ቆይ ትንሽ ይቅር እንዲያው ትንሽ ስትሉ ብዙ ሆኖ የሆነ ነገር ይመጣባችኋል። የማትዋጡት የማትዛለቁት ጠበቃ የማታቆሙበት ነገር ይመጣል። ስለዚህ በዚህ ዓለም ላይ ጠበቃ የማይቆምበት ማን እንደው ታውቃላችሁ? ሞት ነው። የሞት ጠበቃ አለው? ይግባኝ የለው ምን የለው? ይግባኝ የለው ምን የለው? አይ ታዋቂ ጥሩ የሆነ ነጭ ጠበቃ አለ አይ የሚባልበት የለም። ከመጣ መጣ ነው። አንድ ጊዜ ፕሮቶኮል ቁጥር ነቅሶ ከመጣ ወጪ ከሆነ የለም። ደብዳቤዋ ተፈርማ ነው የመጣችው። በውክልና የለም ምን የለም። የውክልና ሲሆንስ አይ ዋናው ሲገባ ምናምን ሊባል ይቻላል። የለም። በዚህ ዓለም ላይ ውክልና በውክልና የማይሰራበት ቤተ መንግስት የት ነው የሚባል? በእግዚአብሔር ቤተ መንግስት ነው። በውክልና የማይሰራ ምክትሉ ይፈርማል፣ ምክትሉ አለ የማይባልበት ፊደል የሌለበት ዋ ብቻ ያለበት ዋና እግዚአብሔር ቤተ መንግስት ብቻ ነው። ስለዚህ ወገኖቼ እውነቱን ልንገራችሁ፣ ስጋውን መብላት ደሙን መጠጣት ነው ትልቁ ነገር። አለበለዚያ ደግሞ ተመላላሽ ታውቃላችሁ? ተመላላሽ ያቺ ሴት ምን አለች? ሳምራዊቷ ሴት በጣም የምትገርም እኮ ናት። ውሃ ጠጪ ሲላት ምን አለችው? አይ በቃ ብዙ ክርክር አለ። እንደው ከዚያ ግን እኔ የገረመኝ በጣም የሚገርመኝ ነገር ግን እኔ የምሰጠው ውሃ እኮ የማያስጠማና ወደዚህ ምንጭ የማያንከራትት ነው ሲላት ምን አለች? የጉልበት ብዝበዛው አለ ተቆጣለ ጌታዬ ደክሞኛል እባክህስ ካልክስ ጥሩ ነው አለችው። ተመልከቱ፣ እሱም ያወራት ስለሌላ ውሃ ነው፣ ስለማያስጠማ ውሃ ነው ያወራት ያለው። አለመግባባት አለ እንዲህና እንዲህ እያደረገ ያለው በቃላትና አለመግባባት እኮ ነው። ለብዙ ሰዎች ውሃ ጥም ይሆን እኮ ብዙ ሰዎች አለን በነገር አለመግባባት የሚሉ ሰዎች ስናወራቸው። ስለዚህ አይ እኔ የምልሽ እሱን አይደለም ሲል የማያስጠማው ውሃ ለመስጠት ባልሽን ጥሪው አላት። አያችሁ፣ ለዚህ አይደል ባሎቻችሁን ይዛችሁ ቁረቡ፣ ባሎቻችሁ ጋር ስጋ ደግሞ ብሉ ጠጡ የምንላችሁ። ሚስት ከባሉ ባል ከሚስት ጋር አይደል የምንላችሁ። ይሄ ምንድነው ያለው? ምንድነው ያላት? ምን ሽጥሪው አላት? ባልሽን ጥሪው። አይ እሱ እንኳን አይደለም አለች። ከእግዚአብሔር የተሰወረ መስሏት ጎረቤት አያውቀውም፣ ፀሐይ ሞቀውም፣ ጨለማን ተገና አድርጎ ግን የሚመላለስ አንድ ወስላታ ነበር ለካ። ከዚያም አይ ልክ ተናገርሽ፣ እውነትሽ ነው ባልሽ አይደለም አላት።
እንዴ አንተ ትመጣለህ የተባልከው መሲህ ነው እንዴ አለችው። መሲሁ ነህ እንዴ አለችው። የዚያን ጊዜ ለዘመናት የደከመችበትን እንስራ ሸክላዋን ሰብራ ያን የትዕቢት ቃሏን ሰብራ ሸክላዋን ሰብራ የማይሰበረውን እና የማያስጠማውን መርጣ ምርኮኛ ሆና ወደ እግዚአብሔር የሄደችው ማለት ነው ወገኖች። ስለዚህ ዛሬ ሳጥናቸውን ሰዎች የከፈቱበት እጅ መንሻ ወርቅና ከርቤ ያመጡለት እንግዲህ ጠቅለል አድርግላችሁ ወርቅ ንጹሕ ባህሪ ነው ሲሉ ነው። ምን ነው ወርቅ ንጥር ብሎ እኔ ጽድት ያለ ነው አይደለ? አንተም ኃጢአት የሌለብህ ንጹሕ ባህሪ ክርስቶስ ነው ሲሉት ነው። ዕጣን አመጡለት። ዕጣኑ ደግሞ ምንድነው? ካህን ሊቀ ካህን ነህ አንተ የካህናት ሁሉ አለቃ ነህ ሲሉት ነው። ከርቤ አመጡለት። ምንም ቢሆን አሁንም ተወለድክ ለኛ ስትል በቤተልሔም በዚህ በበረት ላይ ተወለድክ፣ ለኛ ስትል ደግሞ ለታረብ ላይ ሆምጣጤ ያጠጡሃን ትሞታለህ ሲሉት ነው። ከርቤ ሆምጣጣ ነው፣ እሱን አጠጡት። ወገኖቼ ወደ ቤቱም ገብተው እናት ሕፃኑ ከእናቱ ከማርያም ጋር አዩት። እኛም በር ላይ ሳንቆም ወደ ውስጥ ገብተን መጋረጃውን ገልጠን የክርስቶስን ሥጋና ደም በልተን ጠጥተን የመንግስቱ ወራሽ እንድንሆን እሱ ይርዳል። የድንግል ማርያም አማላጅነት የሥላሴ ቸርነት ከሁላችን ጋር ይሁን።